ኢትዮጵያ በወታደራዊ አቅም ከዓለም ሀገራት 60ኛ ከአፍሪካ ደግሞ 7ኛ ደረጃ ላይ ተቀምጣለች። የሀገሮችን ወታደራዊ አቅም ደረጃቸውን ይፋ የሚያደርገውና ግሎባል ፋየር ፓወር የተሰኘው የአሜሪካ ተቋም ኢትዮጵያ በአፍሪካ ሀያል ከሚባሉ 10 ዋና ዋና ሀገሮች ውስጥ በ7ኛ ደረጃ በዓለም ደግሞ 60ኛ የሚያሰልፋት የጦር ኃይል አቅም እንዳላት ይፋ ተደርጓል። ኢትዮጵያ በ2017 ከዓለም ሀገራት 9ኛ ደረጃ ላይ እንደነበረችም ተገልጿል። ኢትዮጵያ በአሁኑ ጊዜ እንዳላት ከሚገመተው ከ105 ሚሊዮን በላይ ሕዝብ ውስጥ ለጦር ኃይል አባልነት ሊመለመል የሚችል 40 ሚሊዮን ሰው ኃይል እንዳላት ሪፖርቱ አመልክቷል። ከዚህ ውስጥ 24 ሚሊዮን ህዝብ ለውትድርና አገልግሎት ብቁ መሆኑን አስፍሯል። በኢትዮጵያ በየዓመቱ ለውትድርና እድሜው ብቁ የሚሆነው ህዝብ ብዛት 2 ሚሊዮን የሚጠጋ ሲሆን በአሁኑ ወቅት ያለው መደበኛ የሀገሪቱ ወታደራዊ ኃይል ብዛት 162,000 እንደሆነ ግሎባል ፋየር ፓወር አስፍሯል። ኢትዮጵያ ተጠባባቂ ጦር ከሌላቸው የባህር በር አልባ ከሆኑ ሀገራት ተርታ እንደምትመደብም ገልጸዋል። ከዚህ በተጨማሪ 120 የጦር አውሮፕላኖች እንዳሏት ከነዚህ 48 ተዋጊና ቦምብ ጣይ አውሮፕላኖች መሆናቸውንና 42 የመጓጓዣ 14 የስልጠና እንዲሁም 33 ሄሊኮፕተሮች እንዳሏት ከነዚህ ውስጥም 8ቱ የውጊያ መሆናቸውን በሪፖርቱ ተመልክቷል። በተጨማሪ 800 የውጊያ ታንኮች፣ 800 ብረት ለበስ ወታደራዊ ተሽከርካሪዎች፣ 183 የሮኬት ተወንጫፊዎችና ሌሎችም ወታደራዊ መሳሪያዎችን በመታጠቅ በአፍሪካ ሀያል ከሚባሉ ሀገሮች ተርታ መግባቷን ለመከላከያ የምትመድበው ዓመታዊ በጀት ከ340 ሚሊዮን ዶላር በላይ እንደሆነ በሪፖርቱ ጠቅሷል። በጦር ኃይል ልዕልና መለኪያውና በደረጃ አወጣጡ ላይ 55 መሰረታዊ መነሻ ነጥቦች ተብለው ከተቀመጡት ዋነኛ ይዘቶች መካከል የወታደር ብዛት፣ ጠቅላላ ህዝብ ብዛትና ለውትድርና ከሚፈለገው ውስጥ ለአገልግሎት ብቁ የሆነው የሰው ኃይል ብዛት፣ በየዓመቱ ለአቅመ ውትድርና የሚደርሰው የሰው ሀብት ብዛት፣ በውትድርናው መስክ ንቁ ተሳትፎ የሚያደርገው የሰው ኃይል ብዛት፣ በንቃት የሚጠባበቅ የወታደር ኃይል ብዛት የሚሉት በሰው ኃይል መመዘኛ መስክ የሚጠቀሱ ናቸው ተብለዋል። በአየር ኃይል ረገድ ጠቅላላ የአውሮፕላን ብዛት፣ የተዋጊና የቦምብ ጣይ አውሮፕላኖች ብዛት፣ የወታደራዊ ማጓጓዣ አውሮፕላኖች፣ የስልጠና አውሮፕላኖች፣ ተዋጊ ሄሊኮፕተሮች ጨምሮ የጠቅላላ ሄሊኮፕተሮች ብዛትም በተዋጊ አውሮፕላኖች መስክ ሀገሮች በደረጃ የሚቀመጡበት መስክ ነው ተብለዋል። ከዚህ በተጨማሪ የተዋጊ ታንኮች፣ የብረት ለበስ ጦር ተሽከርካሪዎች፣ የሮኬት ማስወንጨፊያዎች፣ በባህር ኃይል መስክም የአውሮፕላን ተሸካሚ መርከቦች፣ ተዋጊዎች፣ ሰርጓጆች፣ የፓትሮልና ሌሎችም ለጦር ኃይል ስምሪት የሚውሉ መርከቦች ያሏቸው ሀገሮች በደረጃው እንደ አቅማቸው ተቀምጠዋል። በየዓመቱ ለመከላከያ የሚመደበው በጀትን ጨምሮ የውጭ ዕዳን ተቀማጭ ገንዘብ መጠን፣ የሎጂስቲክ አቅም፣ የተፈጥሮ ሀብት እንዲሁም መልክዓ ምድራዊ አቀማመጥ ሀገሮችን በጦር ኃይል ደረጃ ለመመደብ የተቀመጡ መስፈርቶች መሆናቸውም ተገልጸዋል።